እሺ ምንድነው እና መጀመሪያ ሳይል ያለው መስሎ ልታይ መጣው ዲግሪ ዲፕሎም ዲግሪ ባካሼ ለኛም ይሆን አይደለም እንዴ ለምን ትሄድዬ አታይም እንዳለ ዲግሪ ዲፕሎም ዲግሪ ዲፕሎም ባክ እኔ ላቅመ ለዛ ነገር አንተ ደግሞ ላቅመ ነባብ አልታደለም አንተ ልጅ ተው ምን ነው ፈጣሪ ይሄን ነገር ከምሰበስብበት ይሄን ነገሩን ብሰበስብበት ምንድነው ያልከው እስቲ ረፋሽ እኔ የዛ ነቀል እንደማልፍ ታውቃለህ አያሃ በሰው ጉለት ማሾፍ ምን ያህል እንደምትቆረቆር እኔንም ከዛ ከርካሳ ሬዲዮ ነው ሰማው እሷ እኮ በከረክስ አገልግላ ነው ይሄ ነገር አታሽ አቤት ምንድነው አንተ ባለፈው የሰጠኝ መድኃኒት ኧረ መድኃኒቱ አስተማማኝ ነው ፌክ ነው እባክህ የምን መድኃኒት ነው ይሄ ነው የጭርት ይሄ ጭርት ይህን በመሰለ ሙያ ከተመሰገኑት ጀግኖች ኢትዮጵያ መካከል አንደኛውን ልናስተዋውቃችሁ እንወዳለን ስማቸው አብዲስ አጋ ማረጋቸው ሻምበል እድሜያቸው 46 አመት ነው ሻምበል አብዲስ አጋ የክብር ዘበኛ ባልደረባ ቢሆኑም የውትድርና ተግባራቸውን የጀመሩት በልጅነታቸው ወራት መሆኑ ታውቋል በ1956 ዓመተ ምህረት የሶማሊያ መንግስት አንተ በጧቱ ሬዲዮ ላይ ከምትጻዳት ተቀሰቅሰኝ ምን ሰዓቱ እኮ ሄዷል ባክህ ግጭት ላይ ሻምበል እሺ ተነሳን ሻምበል በዚያ ጊዜ የነበሩት በኦጋዴን ውስጥ በፍለሽክ በተባለው ስፍራ ላይ ነበር መጋቢት 21 ቀን 1956 ዓመተ ምህረት ከዚያ ተጠርተው ለነገሩ ምን ወያታነብ ወያትጥፍ ሬዲዮ እየሰማ አብራራ እንጂ ከቀኑ 5 ሰዓት ከሩብ ላይ ከቶጎ ጫሌ ተኩስ ሩምታ ውስጥ ገቡ ከጠላት በኩል የተሰለፈው የአንድ ሻለቃ ጦር ሲሆን እርሱም በከባድ መሳሪያ ሲሱ በረዶ ጥርሱ አይደስደሱ አይገርማው መገሱ ይረሳል ተረሳሽው እኮ ነው ነገር ሰላም ቁጥር ወደ አራሽ ነው እሺ ወይ ጉድ አናሲሳይ ሰላም ናችሁ አለ እንዴት ነው አከራዮቻችን ምናምን ጎረቤት ሁሉ ሰላም ነው አይደል እኔ ሶታ ምን አይነት ጎረቤት ገጠማችሁ ገርማል ከዛ ቤት እስክንለቅ ድረስ አይተነው አናውቅ እንዴት ያው እንደ የኔ ቢጤ በጧት ይወጣና እንደ ውሃ በለሊት ከችላል እንዴት እናየዋለን ማለት ከዛ ቤት ወጣችሁ እንዴ ነው ምን ነው ሲሳ በተክሊል አልተጋባን ምን እናደርጋለን ማለት እንደኔ ቤት ሰርታችሁ እንደ ቋም ቤት ልንሰራ ቀርቶኛ ስፖርት መስራት ተከልክለና ስፖርት ደግሞ ለመስራት ምን ይከለክላል እንዴ ሲሳይ ምን ነው ስፖርት ተሰርቶ ካልተጎዘጎዘ እኮ ሰው ተገዘገዘ ማለት እኮ ነው አንተ ሰው ለያሳውን ባልመጣባክ ወይ እና ዛሬ ምን ግርታላችሁ ያው ሲስ እኛ ከዛ ቤት እንኳን የለቀቅነው ቤት ሰርተን ሳይሆን ችግር ለህጅ ለቤት ሰርቶብን ይገርማል ያኔ ያልተጠየቁትን የትምህርት ማስረጃ ቦርዱ ሳይወስድብኝ ከቡና ቦርድ ተባረርኩ ይሄን ነገር ደግሞ ታውቀዋል ያው እኔም አሰሪ ሱቁን ሽጦ ሲሰደድ ስራ ፈታው ስለዚህ ጋራ ችግራችንን አንድ ላይ ለመቋቋም ብለን ያንን ትልቁን ግቢ ትተን አሁን ትንሽ ቤት ተከራይተን አብረን እየኖርን ያለን እና እሱን መክፈል ቸገረን ያላችሁ አረ በፍጹም ሲስ እሱን እንኳን አልጋችንን ሸጠን የ3 ወር የቤት ኪራይ ከፍለናል
አንድ ወር ብንኖርበት እሱ እንኳን ያሳዝናል እና እኔ ምን ልርዳችሁ ያው ሲስ አንተ የዘመደ ብዙነ ጓደኞችም አሉና እንደው ከነሱ ማጠየቀ ትንሽዬ ስራ ቢጤ ብትፈልግልን ብለን ምንም አይነት ስራ አንነቀም አባሪ የተገኘው ነው ሰራለ ስራ አሁን እንዲህ ነው ልላችሁ አልችልም ኦኬ ግን የሆነ መላ ፈልጋለሁ ስልክ ተሰጡኝና ሲሳይ ሲሳይ እሱ ነገር እኮ ለኛ አሁን ቅንጦት ነው ማለት የወዳችንን ካርድ ሳንሞላ ጭራሽ የሞባይል ላይ ከብድ ትንሽ በቃ የኔን ስልክ ትይዙና በሱቅም ስልክ ቢሆን ደውላችሁ ሰሞኑን ጠይቁኛላችሁ የሆነ ነገር አደርጋለሁ እንደምን እናደርጋለን እንደሱ ይሻላል እቺን ደግሞ እስቲ ያዟትና ለአንድ ፐርሶናችን ያዛዛችሁ ቴንክ ዩ በጣም በእውነት ሲሳይ ምንም አይደለም እስቲ ደውሉ ሰሞኑን እንደምን እናደርጋለን ለግን ቴዲ ከአመታት በፊት ያየዋት ሁኔታ እስካሁን ድረስ መቼም አይረሳኝ ቅር እንደሚል ቢገባኝም በዚህ ሰዓት ግን ስለ ስራ እንጂ ስለ ፍቅር ማሰብ ያለብን አይመስለኝም አንተ እንደፈለክ ማሰብ ትችላለሽ እኔ ግን አሁንም ወደፊትም ስለ ፍቅርና ስለ ፍቅር ብቻ ማሰብ ጉድ ሳይሰማሉ ምን አልክ አንተ ደህና ዋሉት እያስኩ የጠየቅኩህን መልስልኝ ስለ ፍቅርና ስለ ፍቅሬ ብቻ ነው ማስበው ነው ያልከው ምን ኖራለሁ ስለ ፍቅር ማሰብ እዚች ቤት ውስጥ ተዳብለህ እየኖርክ እንደው ስለ ፍቅር ስታስብ ትንሽ ሼም አይዝም እሱና ምን ያገናኘዋል ስለ ፍቅር ማሰብ የምንኖር ነው ፍቅር እኮ ጸጋ ነው ፍቅር ጸጋ ነው ቢባል ለእንደናንተ አይነቱ ነው እትያስኩና ለኛ ምን ሊሆንል ፍቅር ጸጋ ሳይሆን ለእናንተ ቀጋ አይጣል ሲሉ ጣል ያመጣሉ አዎ አንዷን ፈረንጅ ጠብሳ አንዷን በዲቪ አንዷን ጥራቴ ማለቀ ይሄዳሉ እኔ ደግሞ እዚህ ልቆሻሽግልሻለሁ ውይ ሊጀምርሽ ነው እንዴ እታለም ለኔ መሆን አቅቷት ነው እንግዲህ ከዚህ ከሽሮ ጋር አስፈጭቻ አብሬ ልላክሽ ለምን እና ምን ጎደለኝ ብለሽ ነው እንደዚህ የምትሆኝ ወላጆቼ ሞት ነጠቀኝ እህቴን ጓደኞቼ እንዳለ ደግሞ አሜሪካ ነጠቀች እና እኔ ምን ጎደለሽ መባለው ያክስት ልጅ ማለት እህት ማለት አይደለም እኔስ ቢሆን ወላጆችን ትቼ የመጣሁት አንቺን ብያለሁ ሴናዬ አንቺ ባትኖሪ ኖርማ ግን እስከመቼ አንቺም እኮ የራስሽ ህይወት የራስሽ ላይፍ አለሽ ሁለተኛ እንደዚህ እንዳትይኝ አላልኩሽም ይቅርታ ሴናዬ ሶሪ ይልሽ ግን የትኛው ነው በሳት ምን አይነቱ ነው አምላኬ ለአንተ ሚሳኔ የለምና ምኞትን አሳካልኝ ይሄን ለመናገር ነው በቃ ይሄም ደና ነገር ያወራል ይሄ መጠበቅ እንዴ ትልሽ ተሰማኛለህ
በዚህ ሰዓት ይሄን ነገር የምናስብበት ጊዜ ላይ አይደለንም። እጃችን ላይ ገንዘብ የለ ወይ ስራ የለን። ቆይ ሲሳይ ጋር ከሄደ ስንት ቀን ነው? ወዴት ነው የምትሄደው? ና በዚህ ጋር በዚህ እኮ ነው መንገዱ። በእናትህ በዚህ ጋር እንሂድ። በዚህ ነው አልኩህ አይደል እንዴ መንገዱ? በዚህ ጋር ብንሄድ ምን ችግር አለ? ቆይ ምን እያልክ እንደሆነ ገባል? አፍንጫችን እንዲህ መናፈስ ስንችል እንዲህ በዙሪያ ጥምጥም እንናፈጥ እያልክ እኮ ነው። አንተ እኮ የምትለው ነገር ሳይገባኝ ቀርቶ አይደለም። እኔ በምልህ መንገድ ብንሄድም ተጨማሪ ነገር ልናገኝ እንችላለን እንጂ የምናጣው እኮ ነገር የለም። እሺ ቆይ ምንድነው የምናገኘው? አሁን ተጨማሪ ነገር ምን አቋራጭ በመሄድ ቶሎ ልደርስ ትችላለህ። ነገር ግን የምታጣው ነገር አለ። አንተ በፈለክበት ቦታ መሄድ ትችላለሽ። እዛው እንገናኝ። የራስህ ጉዳይ። አውቀሽ ሞተሻል። የራስህ ጉዳይ። የራስህ ጉዳይ። የራስህ ጉዳይ። ትጠፋታለህ። የራስህ ጉዳይ። ምንድነው? አሁን የገባኝ ምን? የዙሪያ ጥምጥም ነው። እሺ ምንድነው? ከፊት እያየሁ ምኑ? ከፊት እያየሁ ኧረ ሰፈሯ እዚህ ነው ማለት ነው። እንደለመድሽው እዚህ ስትጣብጥ ውላል። አሁን መቀባጠርህን ትተህ ምን እንደማድረግ አትነግረኝም? ቆይ ብታገኛት ምን ማለት እንዳለብህ ሳታውቅ ነው በዚህ ጋር መጣኝ? እሱማ አውቅ ነበር፣ አሁን ግን ጠፋብኝ። ይኸውልህ ደስ ያለህን አድርግሽ። ሃይ ሃይ ይሄ ያምራል። ቴንክ ዩ ሀብሉ ነው። ሀብሉን እንኳን ማለት አይደል እና ምን እንትኑ ሀብሉ ያረፈበት ማለቴ እንትን ጡቱ። ስምሽን እንኳን ንገሪኝ። ሆዳ ራስ ወዳት ትሆናለህ እንዴ? ስማችሁን እንኳን ንገሩን። እንዲህ ነው እሺ የሚባለው። ሴና ቴዲ ነኝ ልባክ። ባለ መጣይና ወጣ። ኧረ አብሽራሹ በእናትሽ በጓደኛዬ ስም የፍሬንድን ስም ማወቅ እችላለሁ? ውይ ማኪ ካንቺ ጭቅጭቅ ምንድነው የሚገላግለኝ? ምን አይነት ስራ ነው ያገኛለ? ስራ ማግኘት እንኳን አላገኘሁላችሁም። ምን ነው ቅር ያላችሁ ትመስላላችሁ? ይሄን ስላችሁ እኮ ሌላ ቦታ ስራ አልፈለግኩላችሁም ለማለት ፈልጌ ነው። አልገባኝም። እዚህ ያላችሁ የቢዝነስ ስራዬን በአንዳንድ ነገር እንድታግዙኝ አስቤያለሁ። ምን ትላላችሁ? ምን እንላለን እንዴ? ተገኝቶ ነው እንዴ? አታካው ደረቅ ብላ አንተደው ሁሌ ማካበር ነው። እኔ ሲያስተክሉ እሺ መቼ መጀመር እንችላለን? ከተመቻችሁ ነገሩን ይቻላል፣ ችግር የለም። ምንም ታረግ ከነዛጀት ነው ሽራ ሶሪ ማኪ። ልክሽን አውቄ። ምን ማለት ነው ልክሽን አውቄ ማለት? ደግሞስ ምን ተፈጠረ? ምንም አልተፈጠረ። ዛሬ ስምሽን ትነግሪያለሽ፣ ነገ ስልክ ትሰጪዋለሽ፣ ከዛ ይቀጥላል። አዎ ህይወቱን ነው። The best gift you can give anyone on their wedding day is the truth. Have you completely lost your mind? What? You think of no one but ታለማለች። ምን ትለኛለች? የሾና ቆቴ ባይወጣልኝ በዶልኛ ምናምን ትላለች። እድሜ ላክስትሽ ልጅ አትያትም ነበር? ምን ማለት ነው? አይ ግን ሲና አሜሪካ ፍቅር እንኳን ሊወጣልኝ ይወርድልኝም አልቻለ። እንዲወጣልሽ ልንገርሽ
ባገር ጸበል ተጠም ቃና ብዛቱ ምናምን ተጽፎላል ይሄ ደግሞ ለትራንስፖርት አንተ አትሻልም ግን እንደው አሹ ደግሞ በእናት እኔ በጣም ብዙ የሚሰራ ስራ አለ እዚህ ምን ሆናል ደግሞ አሹ ይድ ነው ያለው እሱ ራሱ ሲሳይ ራሱ ታደስ የድርጅቱ ስም አይነበብም እስኪ ቼክ አድርገው እሺ አንዴ ላጣራ ሄሎ አንተ ድርጅቱ ስም ማን ነው የሚለው በደንብ ንገረኝ ዘላለም ታዲያ እንደዚህ ነው የሚጻፈው ማትረባ እንትን ጋሼ ዘላለም ነው የሚለው የምን ዘላለም ነው የምትለው የተላከበትን በቅጡ ያወቃል መሰለኝ እስኪ አጣራ ሄሎ ምንድነው የሚለው በስነ ስርዓት ንገረኝ አንተ ልጅ ጂል ዘላለም እኔ ማስቸገር ስልኩን ዘጋው ለማንኛውም እንግዳ እሸት ነው የድርጅቱ ስም ቆይ እንገናኝሽ እንግዳ እሸት ነው ጋሽ እንግዳ ነው እንዴ ለሀገሩ ነው አይ ለፊደሉ አይ እነሱ ናቸው ለኔ እንግዳ ነው አንተ ልጅ ቆይ ምን ሆነሃል ተወኝ አልኩህ አይደል እንዴ በቃ ተወኝ ለምን አትወኝ አረ ተዋል የራስ ጉዳይ አዎ በቃ ተወኝ በቃ ለምን አንድ ሺህ የራሴ ጉዳይ ነው በቃ አትቆዝም እኔ ምን ደግ አደረኩ በቃ ተወኝ እሺ ሲሳይ እንዴት ሰላም እሺ አሽሙን ሰላም አይደለም እንዴ አይ ሰላም ደህና ነኝ አይ ፊትህን ሳየው አልመሰለኝም አይ ደህና ትንሽ የራሴን አሞኝ ነው ታራ የሰጠውን ስራ ከጨረስክ ሄደህ እረፍት አታደርግም ነበር እንዴ ግን ይሄን አይደለም ብዬ ነው ችግር የለም አይደለም እንግዲህ ዛሬ እርፋታችሁን የምታገኙበት ቀን ነው ያው ቴዲ ያዘስ እሺ ቴዲ ያዘሽ እሺ ቅሬታ ካላችሁ ነገር ትችላላችሁ በጣም አሽብልሽ ቅሬታ ካለ በቃ ባርቱ እሺ እንቀጥላለን እንግዲህ የተነጋገርን ነው ሰክራይ ከሰዓቱ ሙሉ ፊትን ጥለት ውላለ ዝም በለኝ በቃ
በጧቱ ነጅሰ ቀን ሙሉ ቀኔን ነጠቅ ደማውን ፈካትልም ትለኛለህ እንዴ እኔ እሺ ቆይ ምን አረኩ አንተ እንዴ ሁሌ ለማስቸገር እንዴ ዝም በለኝ በቃ አራሼ አንተ ደግሞ ዝም ብለህ የምታካብጁ ነገር አለሽ እኮ አንቺ ደግሞ እሺ ይቅርታ እንዴ አሹ ይው አረ ይው ፉክክር የገጠመው አይመስልም ጎጃምኛ ጎንደርኛ ልክ እንደ ዘመኑ ዘፈን አለየለትም እንጂ ታውቃለህ ግን አሹ የሴቶች ስትራቴጂያዊ የጦር ወረዳቸው የወንዶችን ቀልብና አይነ በግድ ጎትቶ የሚያስቀር ማግኔታዊ መታታዊ መግነጢሳዊ አስማታዊ ዊ ነገር እንዳለው እሺ ፈላስፋው ወንዶችስ ሴቶችን የሚያማልሉበት መታታዊ ዊ ነገር ምንድን ወል እንግዲህ ባደረግነው ጥናትና ምርምር መሰረት የሴቶችን ቀልብ ሊስበው የሚችለው ነገር ነገዳመ የሆነበት ሁኔታ እናገኛለን እንዴ ምንድነው ደግሞ እሱ ያው እንግዲህ የመናገር መብታችንን በመጠቀም ስንተነትነው ነጭ ገንዘብ ዳያስፖራ መኪና የሆነበት ሁኔታ እናገኛለን አንታሹ ሰው አይታየም እንዴት ያስኩ ደንዋሉ አላየሁትም ነበር እንዴት ታያለ ያ ጓደኛ እንትን ቃል ግዛ ብሎ ወደ ኋላ አውት ያስኩ ያው መጣ መቼም እቺ ደሞዝ የምትባለው ነገር እኮ በስንት ጊዜያችን ብናገኛት ለትያስኩማ የሆነ ነገር መገዛት አለበት ብሎኝ ስደክሞ ስለመጣ እኔ እቺን ስጋ ልገዛለት ቀርቼ ነው ለዚህም በቃችሁ እግዚአብሔር ጨማምሮ ይስጣችሁ አሜን እኔ ምለያሹ እንደ ሰሞኑን ጤነኛ ነህ አይ ደህና ነኝ እንዴት መስለኝ በቃፈት በእምትሄድ አይ እንዲው ስሯሯጡዬ ስለምመጣ ነው እንጂ ደህና ነኝ ስሯሯጥ ነው ያልከኝ ወይስ ሲሯሯጥብኝ ምንድነው የሚሯሯጥብኝ እንዴ ስራው ነው ስራው እባክህ አንተ ልጅ ከቀልቡ ኩርሱን በር ላይ ሰክተው አቤት ትያስኩ ምንልህ ይሄ ጓደኛ ያለቀ ገሮይና መስሎ እንደው ጤነኛ ነኝ ሲል ትንሽ አያፍርም አረ ዝም ብሎ ነው ምንም እኮ አይደለም እኔ ምንልህ እንደው ያ ፍቅርና ፍቅር የሚለው ነገር የምሮነ እንዴ አዎ በደንብ ፍቅር ይዞኛል ድብን ያለ ፍቅር ይዞኛል ሰማኛለህ እንኳን ድብን ያለ ፍቅር ድብን ያለ እንቅልፍ የሚይዛ አይመስልኝ አዎ እኔም አይመስለኝም ነበር ግን አሁን ሰው መሆኔ ታወቀ ያስኩ እኔ ምንልህ የቤት ነው ዱር እንስሳ መሆን የሚሰማ በፊት እንዴ ስማሹ እዚህ መንገድ ላይ ተገትረ ምንድነው የምታደርገው ሰዓቱ እኮ ሄዷል ሂድ አንተን ይመጣል ማታ አይገባም እሺ ቆይ እዚህ መንገድ ላይ መገተር ምንድነው ጥቅሙ ወይ ደግሞ ቤት ሄደ ለምን እረፍት አታረግ እረፍት ማታ ያላረፍኩትና አሁንም አርፈው ይሄ ቦታ ደግሞ ለኔ ምን ያህል ትርጉም እንዳለው ታውቃለህ አይደል እሺ የምን ትርጉም አለ ስሟን እንኳን ያወኩት እዚች ቦታ ላይ ነው እሱ እድሜ ለኔ በላ ሌላው ደግሞ በጥፊ ዳስ ያረጋች እሱን አልካድኩም እሺ ከዳል እንጂ እንደዚህ አትበለኝ አልካድኩም ከዳል እሺ ቆይ አሁን እዚህ ጋር የተገተርከው እሷ ትመጣለች ብላ አስበ ነው በእርግጠኝነት ትመጣለች እና ታናግራታላ አናግራታ ተው ግን አናግራታ ተዋሹ ግድ የለም ይሄው መጣች አድርገው ዘርበይ አራ እንዲያንዳጅ ሰሚ እቺ ጓደኛሽ ያማታል ራሷ እንዴት አርጋ ነው የምታስበው አይውልህ ቴዲ እኔም የሱን ነገር እረዳለሁ ችግሩ ምን መሰለ እሺ ምንድነው ችግሩ ፍቅረኛ ምናምን አላት አይውልህ ማኪ ጓደኛዬ ሳትሆን ያክስቴ ልጅ ናት ወላጆቿ በተከታታይ ሲሞቱ ብቸኝነቷን ለመጋራት ነው እዚህ የመጣሁት አሁን ደግሞ ያው አብረን እየሰራን አብረን እንኖራለን የማኪ ህልም አሜሪካ መሄድ ነው በዛ ላይ ደግሞ ብዙ አመት የኖረች እህት አለቻት እና ነገ ዛሬ እያለች ሐሳቧ ልታሳካላት አልቻለች በቃ ወደ አሜሪካም ሊወስዳት የሚችል ሰው ከሆነ ብቻ ነው ምርጫዋ የሚሆነው በቃ ምርጫዋ የኮነማ ጓደኛዬ በምንም መስፈርቷ ማሟላት አይችልም ማለት ነው አዝናለሁ ቴዲ አራት ዘኝ ምንም ጣጣ የለውም
ይጎ እሺ ሲሳይ ዛሬ በጣም ይቅርታ ረፈድን ምን ነው በሰላም ነው ለመጀመሪያ ጊዜያችሁ ስለሆነ እኮ አስጨነቃችሁኝ አሹስ እንኳ አሹ ትንሽ ሰላም ነው ያረፈደው እና ከሰዓት ግን ይመጣል በቀደምም ደና አልነበረም እኮ ልጅ ባሰበብ ማለት ነው አረ ምንም ደና ነው ግን ያው እኔ ነኝ እንደውም ዛሬ እረፍት አድርግ ያልኩት እንጂ ሱማ ካልገባው ያለኝ ነበር ዛሬ ስራ አይ ጥሩ ደና አርጋል እኔ ወደ ክፍለ ሀገር ሊሆነ ቢዝነስ ጉዳይ ልወጣ ስለሆነ ባገኘው ጥሩ ነበር አረ ምንም አትጨናነቅ ደና ነው ደና ረፈድክ ደና ምን ሆነሃል ስራ የለም እንዴ አይ ትንሽ ማረፍ ፈልጌ ነው አፈር ልብላ ልጅ ምን ያህል ጊዜ ነው የምትቆየው ወር ከዛም በላይ ልቆይ ይችላል ያዝ እዚህ ውስጥ የተወሰነ ገንዘብ አስቀምጬልሃለሁ እሺ ለአንዳንድ ነገር መጠባበቂያ ይሁን አሹም ከተናበት አክም ቤት ሄዶ እንዲታያር እሺ በጣም ነው የምናመሰግነው ቋንተ ቀኑ ሙሉ ምግብ አልበላም ስትሉ አልክ አሁን ደግሞ እምቢ የምትለው ማንን የጎዳ መስሎ ኮካ አምጣል ለኔ ምሪንዳ አራሹ በእናትህ አታስጨንቀኝ ያዝ በእናትህ እሺ በቃ ባክለሳ ምንም አትጨነቅልኝ አትጨነቅ አንተ እኮ የኔን ህመም ካልታመምከው ልኩን አታውቀውም እሺ አራሹ እንዴ አትጨነቅ ለማለት ፈልጌ እኮ ምንም ጣጣ የለውም ማኪ ግን የምር ምንም ማለት አዘነሽ አንቺ ልጅ ግን ለየልሽ ነው እኔ እንጃ ምን አይነት ልብ እንዳለሽ ታውቂያለሽ ያኔ ካፌ ውስጥ ፊቱ ላይ ይነበብ የነበረው ስሜት እንደዚህ በቃላት መግለጽ በጣም ነው የሚከብደው በጣም እኮ ነው የሚያሳዝነው እንዴ ምን አርጊ ነው የምትይኝ ምንም አታርጊ ግን ልጅ ነው ምንም አታርጊው አሹ ማኪን የምታገኝበት አንድ መላ መጥቶልኛል እንዴት ያለ ትላንትና አንተ ማኪን ተከትላ ስትሄድ ሴና የሆነ ነገር ብላኝ ነበር የሚጠቅም ከሆነ እስኪ እንስማ ወደ አሜሪካ ሊወስዳት የሚችል ሰው ከሆነ ብቻ ነው መስጫው አሁን ይሄ ቢሮ የሲሳይ የቢዝነስ ማከናወኛ ሳይሆን ለትንሽ ጊዜ ያንተ ኤጀንሲ ቢሮ ይሆናል ሰው ያብዳል እንዴ እኔ አላበድኩም አንተ ግን በየደቂቃው ወደዛ እያመራ ነው ያለው እንደምትወራ እኮ አልገባኝም ቲዲ ነገሩ ቢያናድም የማኪ የወንድ ምርጫ አሜሪካ ሊወስዳት የሚችል ብቻ ነው አንተ ደግሞ እንኳን አሜሪካ እዚሁ አሜሪካ ኤምባሲ እንኳን የመውሰድ አቅም የለም ስለዚህ የሲሳይን አለመኖር የማኪን ፍላጎትና የቢሮውን ነፃነት አስተሳስረ ራስን የኤጀንሲ ባለቤት አድርገህ ትቀርባታለህ ሰውዬ ነገር ሁሉ አላማረኝም ምንድነው የምታወራው እየቆየ ሲሄድ ያምራል ለማንኛውም በዚህ መንገድ ከቀረብካት በኋላ ለአጭር ጊዜ የሚቆይ ፈረንጅን አግብተው አሜሪካ መሄድ ለሚፈልጉ ሴቶች የተዘጋጀ እድል በዚህ ኤጀንሲ አማካይነት እንደተዘጋጀ በሆነ መንገድ ጠቁማታለሁ ይሄ ለኔ ምን ይጠቅመኛል እውነታውን ሲያወቀሽ ለታ ምን ሊከሰት እንደሚችል አስበው በጣም እንዴ ማኪኮ አይደለም ቀርባ ልታናገር መንገድ ላይ እንኳን ለመጨበጥ እንኳን አልፈለገችም የምትመኘው ነገር በአንተ በኩል እንደሚሳካለት ሲሰማት አይደለም አንተ ብላት ራሷ ደጋግማ ትፈልጋለች ከዛ ላንተ ያላትን አመለካከት እንደምንም ለመቀየር ጥረት ታደርጋለህ ይዝም ብለህ እንደቡች ላይ አግርግሯ ከመከታተል አይሻልም እንጃ ነገር ግን
የተደበቀው ውበት ወጣ ተፍለቀለቀ አትለኝ ማለት እርሻውን ስልጠና ሰጥሻለሁ የምን ስልጠና የውትድርና ልበል አይደለም እሺ ተፈካተ ፎቶ አይደለም ተነሳ እስኪ ዘና እስኪ ይፈታ ዘና አራር ቶ እንድትንቀጠቀጠው ዝም ብለህ ዘና ሱሪ ከፍ ማለት ይሄ ነው እስኪ አውርዱ ወገብ ላይ አውርዱ ትወራይስ እንዴ ልታውጣው ነው ባንገት ዘካርገው አረ በቃ በእናትህ እንዴ እዚህ ጋር ወገብ ላይ በቃ እዚህ ጋር ከዛ ስትሄድ እሱ ጋር ቀጥታ እንዴ ቸንተል ምና ከታ ከታ ከሰዳስቲ እስኪ አሳይ አዎ ምንድነው እንዴ ና ቆይ አረ ለበቃ ጀንተል በለኔ እኮ አሳየው በቃ እንደዚህ እኮ ነው አየው እንዴ ማምክ እንዴ አረ በእናትህ እስኪ አሁን አስደስተኝ በላ ምን ነበር? የመስክ ሚክራ መኪና ፈልጌ ነበር። ምን አይነት መኪና ፈልገት? ሳምፕል ይሞካቸዋል? ይቻላል። በመጽሔት አለ። ኦኬ። እነዚህ በመጽሔት የታተሙ ናቸው። ሾሩማችን ደግሞ ተጨማሪ መኪኖች አሉ። ኦኬ። ወደ ሾሩም የሚወስደኝ? ያ ይቻላል። ሲናይ ይወስደሽ። ከእሷ ጋር ከጨረስክ በኋላ ከእኔ ጋር ትገናኛለህ። ስለመጣ ፈቃድ ስለሆነ እኔ ከተፍክ ብትጠብቀኝ ስንት ስራ እየሰራሁ አይደል? ቆይ አንተ ምን አስጨናነቀ? እኔና ትምህርት እንደው ፊትና ኋላ ጀርባ በቃ እንዲሆንና ምን እንደማደርግ ግራ ገብቶኝ አንተ ደግሞ የማያስጨንቅ ነው ሁሌ የሚያስጨንቅ ፎርሞችንና አንዳንድ ነገሮችን ለማዘጋጀት የሆነ ሰው መድባለሁ ከዛ ደግሞ ያንን ፎርም ሴቶቹ ሲመጡ የምታስሞላ አንድ ጻፊ መድባል እሺ እነዚህ የምትላቸውን ሰዎች ከየት እናመጣለን አሁን ለምሳሌ ለፎርሙና ለአንዳንድ ነገሮች ማለት ቤቢ አለ ከዛ ደግሞ ሴቶችን የምታስሞላ ጻፊዋ ደግሞ ማረቁ ማረቆች እና እዚህ ሰፈር ማረቆ እቺ ምን ችግር አለው እሷ እና ሌላ ሰው ከየት ይመጣል እኮ ይልቅች ነው አፈጥናትና በላልተናት አንተ ምሳን ትፈልጋለህ እኔም ቤቢ ይፈልጋል እቺኛው እዚህ ሰፈር ማረቆች ምን ችግር አለ አረቆ ያንቺ እንብላትና ማረቆ ስንት ዓመት ቃም ካይደብረኝ እንዴ ምን ነው ልከፊልኝ ነው እንዴ ሻውን እንውጣ ለቁም ነገር ነው የፈለኩና ውጭ አነር እሺ በቃ ትዲ ሉሉ በልና ሴሽ ፈግሜ እንውጣለን ይድል እንዲያመጣል ወደ ኦባማ ሀገር አሜሪካ ልጅ ሰርቦት ማጥመት ይችላል ደግሞ የማይገኝ አዎ ሰማሌ ሄሎ ሄሎ እሺ ምን ፈለክ ቆይ ለሚስት ነው ወይስ ለእህት ነው የፈለከው ስጋው
ይጮታል ፍሬንድ ለራሴ እያልኩ ነው ይኸውልህ ወንድሜ ለራሴ ሌላ ጊዜ ይዘጋጅላል አሁን ፕሮግራሙ የሴት ስለሆነ ከመስመር ላይ ውጣልን ለማ ደንበኛ እንዴ ነው እንደምታስተናግድ ግን እስካሁን ምንም ማኪን የሚመስል ስም የደወለ የለም እስካሁን እንግዲህ ማኪ ሚል የለም ማክዳ አለች ማኬልዳ አለች ማክቤል አለች ማህደር አለች በቃ እነዚህ እንጂ ማኪ ሚል የለም ያው ሲያጠር እኮ ነው እድላችንን ሞክር ቴዲ ደንባ እኮ ይሆናል ግን በቃ አሁን ካፌ ቀጥሬያቸው ይለ እንዳለ አይተናቸው ማወቅ እኮ ነው አሎ ነኝ ውስጥ ነኝ ግቢ ወይኔ እሱ አይደለችም በእናት ይሁን ነገር በልና ቦርድ ባለ ኤጀንሲዎቹ ናቸው አይደል ማክዳነሽ አዎ ማክዳነ እሺ ማክዳ ይልሽ አሁን ዛሬ ምንም እዚህ ስለማታስፈልጊ ቢሮ ስለምናወራ መሄድ ይችላልሽ እንዴ በደረቁማ አልመለስም እና ይኸው በቃ የኤጀንሲ ባለቤት እሱ አለ እሱ ያረጥብሻል አንተ ምን አባ ነው የምትለው ሁለታችሁም ፖ እንዴ ተደራጅተን አሎ ምንም ችግር የለውም ቢሮ ትመጪና እዛው እናወራለን እና መች ነው ከሜዲካል በኋላ ወይኔ እሱ አይደለችም እቺም አይደለችም እነዚህ ናቸው እንዴ ወዴት ነው ነይ እንጂ ማንንም ይሁን ምንም አናግራናቸው መናገሳለሽ በቃ ምንም አትፍራ አንተ ዘና ብለህ ቁጭ በልሽ ዘና በል በቃ አትፍራ ተነስ ሰላም እንዴት ነው ሰላም ሰላም እሺ ሰላም ናችሁ የሚጠጣ ነገር እዛው ለኔ ሻይ ምንም አልፈልግም ቴንክ ዩ እንግዲህ እኛ ቢሮ መጣችሁ መጨናነቅ ምናምን አይታሰብም ዘና ፈታ ምናምን ብላችሁ አንቺ አሜሪካን ልጅ ነው ታስማሽ እተጀዘ ቺ በደረቁም አይሆንም እና እዚህ መረጣጣት ምናምን ነው አረባካ አንተ ማለቴ ይሁን በደረቁ ለምን ይወርጥብ የሆነ እንትን ያው እንግዲህ የድርጅቱ ስራ አስኪያጅ እሱ እንደመሆኑ መጠን አንዳንድ የሚያስፈልገው መስፈርት ነገራት አዎ የሚያስፈልገው ነገር ሙሉና ጉርድ ፎቶ እሱ ጋር ተዘርዝሯል አለ ቅድሚያ ሂሳብ ነው አይ ቅድሚያ ሂሳብ አያስከፍልም ይሄ ነገር ግን እንዴት ነው እርግጠኛ ናችሁ ወይ ለማለት ነው አይደል በራሳችን ስለምንተማመን ነው ቅድሚያ ክፍያ ማን አስከፍለው አዎ ይገርማችሁ እሱ ኤጀንሲ በኩል የሄዱ ሰዎች እየደወሉ አባታችን የእንጀራ እናታችን ፋዘር ብሬድ ማዘር ብሬድ ምናምን እያሉ በቃ እየደወሉ እንዳመሰገኑ መሶባችን ቀማይሉት የለም ቆይ ማናችሁ ነው የምትሄዱት እሷ ናት የምትሄደው ኧረ አንቺ ነሽ ያው እንግዲህ ያው ስራ አስኪያጁ እሱ እንደመሆኑ መጠን ከመምጣትሽ በፊት ከሱ ጋር ተደዋውላችሁ ብትመጪ ጥሩ ነው አይደል እንደሱ ብታረጊ ጥሩ ነው ስልክ ተለዋውጡና ተደዋውላችሁ መዝግበው አንተ እሺ ጌታዬ እሺ 09 ክራይቴሪያ ሞልተሽ ተመዝግበሻል ሌላው ነገር በሉ እንዴት መውጣቱን
ማውጣቱ ነው የሚቀድመው። ስምሽ ማን ነበር ያልሽ? ቲቲ። ቲቲዬ ጥሩ ስም አለሽ። ሁሉም ነገር እኮ ደግሞ የሙያ ስነ ምግባር ማለት ኤቲክስ አለው። ይኸው ደግሞ እኮ ከማውጣትሽ በፊት መውጣት እንዳለብሽ አትዘንጊ። አልገባኝም። ኤቲክሱ ያው እንደሚያዘው ከሆነ ባዶ እጁን ከመግባቱ በፊት ያው እንዲቃና እንደሚያመቻች ያገር ልጅ ታጥበስ ይላል። ጨረስኩኝ? ጨርሰሻል። እሺ በጣም አመሰግናለሁ። ምንም አይደል። እግዚአብሔር ይስጥልኝ። አሜን። እኔ የምደውለው ወይስ እናንተ? ወይኔ ጭራሽ ልትደውይ? በመድኃኒዓለም ቢሆን ለቀሽ ውጪ። አመሰግናለሁ። ጸሐፊ ነች። እንኳን ደህና መጣሽ። በደንብ አድርገሽ ኢንፎርሜሽን ተቀበያት፣ መዝግቢያት። አሺ አትጨነቂው። በቆንጆ ሁኔታ አስተናግደን ያው በቆንጆ ሁኔታ ደግሞ እንደዚህ ባለ ነው የምናደርገው። ጣጣ የለውም። እዚህ መጣሁ አለሁ። መዝግቢያት። አሎ ጫኑት በቃ። እሺ አሹ ፎቶ ይዘሽ ነይ። ይቅርታ ተቆጣሁሽ አይደል? ይቅርታ። ስምሽን ንገሪኝ። ማኬላ። ማን? ማኬላ። አማርኛ ነው? አማርኛ ነው። ማኬላ። ምን ስፔሊንግ አስቸገረሽ እንዴ? ምን የኖርንበት አይደል? እንደ ኮምፒውተር ያደግንበት እኮ ነው። ግን እስክሪብቶ ስላለኝ ለፍጥነቱ ይሄን ነው ይሻለኛል። ማናሽ ስምሽ? ማኬላ። ስንት ዓመትሽ ነው? 20 እድሜ ቁመሽ ተነስሻል። ቁጭ ብለሽም አለሽ እኮ እንደዚህ ምናምን ብለሽም አለ አልጋ ላይ እና በፓራሹት ምናምን ስትበል የለም የሆነ ተንሳፈሽ ነገር ይሄ ፈረንጅ አልተቃለጣሽ። ማለት ነው የኔ ነው ማረቆ። DC line away, DC line baby, DC line away. ጆን ናፈሱ አሁን ሶሪስ ብር እየሄድልሽ ቆይሽ እኔ ከበረርኩ ማለት አንቺ ማኩ ከበረርሽ ቆይሽ በድንሽ ይጎልተሻል እንዴ ያለሽ ነው ታች ነው ከዚያ ጋር ነው በደህና ያለሁት ኮባ ምክንያት ማናፈቀ ማላቀው ፈረንጅ ማናፈቀ ከዛስ አንቺ አጥር የሌለው ቤት ብቻ አይደለም በር የሌለው ቤት ግን አላውቅም። መፈለግሽ መጣሽ አሜሪካ ትሄድ እናንተ ደንፋ አሜሪካ እንደዚህ በርግደሽ እንደገባሽ ነው ቀላል መሰለሽ እንዴ? መጀመሪያ በስነ ስርዓት በር ማቋቋም ተለማመድሽ። ሲናይ እነዚህ ልጆች ምንም ሆናቸው አልጣመኝም። ይሁን አንደኛው ላይ ተሽማ ሶሪ ራሱ አንቺ ከሱ ምን አለሽ? ዋናው ነገሮች መስተካከላቸው ነው። እኔም ቢያደርግልኝ ሲናይ ደስታን አልችለውም፣ ግን አይመስሉም። ስሙ ራሱ ማወቃቸው
በዛ ላይ ደግሞ ቅድሚያ ክፍያ የለውም። በምን ምን ሄዳለሁ እኔ መሞከሩ አይከፋም። ነው አቤት አዎ ነኝ አላ እንዴት ነህ አላ አቤት ያው እንችላለን አይ ራሴ ልደውልልህ እሺ እሺ ቻው ምን ነው የተራረፈ ምግብ መብላቴ ነው እንደዚህ ያስፈጠጠሽ? ግን ትርፍራፊ መብላት አይከብድም? እነዚህ ልጆች የተራረፈ ምግብ ከምንሰጣቸው የተራረፈ ፍቅር ብንሰጣቸው ብዬ እኮ የመጀመሪያችሁ አይደለም አይደል? አረ እኛ እንዴ ብዙ ጊዜያችን እንደውም ባለፈው አመት በጣም ብዙ ሰው ነው የላከው። አረ የዘንድሮ ግን እኔ ነኝ አይደል ቅድሚያ የምንላክ? አዎ እንዴ አረ ምንም ችግር የለም። ቴንክ ዩ ስልክ ሄሎ ሄሎ ሁሉ ሰላም ነው? ሲስ አንተ እንዴት ነህ? ደህና ነኝ። አረ ምንም ሐሳብ አይግባ በዚህ ጉዳይ። እሺ አረ እሺ ቻው። አዲስ አልተመዘገብሽ? አረኒ ብናት እንደዚህ ተገረም ይችላል። የልጅ ጫታ እኮ ነው የሚመስለው። የሚገርምሽ እኮ ወንዶች ራሳቸው አንቺ ምዝገባው ላይ አልቀሩም ታውቂያለሽ? ምን ለማ እንዴ አሜሪካ ጾታችንን ቀይረን እንሄዳለን ብለ አሜሪካ እንደሆነ ጾታ መቀየር ብርቅ አይደለም ማለት እንኮ ከዚህ የባሰ የሞራል ዝቅጠት የለም። ምን ታረጊያለሽ? እስኪ ዞር እንበላለን።
ተለውጧል በሰማኝ ደስታ በሰማኝ ሐሴት እንግዳ ስሜት ስመኘው ኖሬ ብትይ ከጎኔ ግን በህልሜ ነው በእውኔ ጣፋጭ ጊዜ የሰጠሽኝ ይጠቅመኛል ብለሽ ነው ወደሽኝ እንዳላጣት ፍቅሬ በጣም ፈራው ማሰለሰላው ስቶኝ ጎኔ በጣም ኮራው እንዳላጣት ደግሞ ፈራው ይህን ደስታ እንዳትነጥቂኝ አደራሽን እንዳትርቂኝ ይሰበራል ያፈቀረሽ ምስኪን ልቤ በፈጠረሽ ኮራው ኮራው ፈራው ፈራው ኮራው ኮራው ፈራው ፈራው Hello? Hello? Hi, Ashu. Hello, ማኪ እንዴት ነህ? እግዚአብሔር ይመስገን። አንቺ እንዴት ነሽ? ደህና ነሽ? አለሁ። ዛሬ ከተመቸሽ ሻይ ልጋብዝ ብዬ ነበር። እኔን? አረ በደንብ ይመቸኛል። ድብና አድርጎ ይመቸኛል። ሄሎ 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 ማኪ አረ ሄሎ አይሰማም? አለሁ፣ እየሰማሁ ነው። ኦ ይመቻል? አረ በደንብ Thank you. አረ ምንም ችግር የለም። እኔ ራሴ ቴንክ ዩ። እሺ በይሽ እሺ ቻው እሺ ምንድነው የሚሸተው? ለራሱ ባያስብለኛ ያስብልን። ምን አለ አሁን ራቅ ብሎ ቢያጭስ? ዝም ብሎ እንዴ ምን ለሰው አያስብም እንዴ? ምን ደደብ ነው በእናታችሁ? ደሞ እኮ ተለጥፎለታል አያነብም። ምን አይነት ደደብ ነው በእናታችሁ? እሺ እንዴት ቀልዳለህ? ቀልደኛ ነህ። ያውላ ግልምጫሽና ቁጣሽ ጠፍቶ እንደዚህ ስትስቂ ሳይ በጣም ደስ ይላል። ታውቃለህ እሺ ሁሌ ወንድም የለኝም ምናምን ብዬ ነበር ማሰው በጣም ነበር የሚከፋኝ አንቺ
በዛች ከርካሳ ሬዲዮ የሰማዋትን አባባል ብታቂ ኖሮ እንደዚያ ከርካሳ አዎ ማለት ለምን አዲስ አስገዛ እንዴ ከየት ይመጣል ብር ማለት በወቅቱ ብር ከየት ይመጣል የመጀመሪያ ደሞዜን ስቀበል ስለሆነ የገዛዋት ካጠገቤ እንድትለየኝ እሺ ስንት ምን ነበር የሰማው እግር የሌለው ሰው እስካይ ድረስ ጫማ የለኝም ያማርር ነበር የኔ የሚሉት ዘመድ የሌላቸው ሰዎች ብታስተው ይኖሩ ወንድም የለኝም ብለሽ አታማር እሺ ማለት አልገባኝ ተነፈግን ያለውን ነገር ብቻ ስለምናይ የተሰጠንን አጠገባችን ያለውን ነገር ማየት እንዴ አሹ የት ሄድክ አሁን ያልኩሽን ታሪክ ያለው አንድ ጓደኛዬ ትዝብሎ አሹ ይቅርታ በጣም አጥሽኮ ደግሞ አልሳም ማለት ምን ሆነሻል? ምንም ፊትሽ ግን ልክ እንዳልሆንሽ ነው የሚያሳየው። አይ አሹ ስለ ጓደኛው አውርቶኝ የሚያሳዝን ታሪክ ነው የነገረኝ። አሹ እና አንቺ አሹ አሳዘነሽ? አሁን ማለት ጓደኛ አሳዘነ። ይሄኔ ነው መጠርጠር። ምን ማለት ነው ሲነ? አንቺ ነሽ ላሽውን የምታዝኝለት? ነገ እራት ልጋብዝህ አስቤ እራት? ምን ነው ይሄን ጥያቄ ወንዶች ብቻ ናቸው መጠየቅ ያለባቸው? አይ አረ ችግር የለውም። እና ንገረኛ ውሳኔህን። አይ ችግር የለውም። ተስማማናል? አዎ። ምንድነው ዝም ብለሽ የምትስቂው? ምን ነው? አሸ ዛሬ እዚህ ገጠርኩ ማለት ፕሮስ ቆየብኝ አንዱ እና ምን እንደደረሰ ጥሩ ሂደት ላይ አንቺን እንደውም ከአንድም ሁለት ፈረንጆች ወደውሽ ይቅርታሽ ሄሎ ታላ እንዴት ነሽ? እኔ ደህና ነኝ። እውነት? እሺ 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 ታዲያ ወደ የምትወስደኝ ነው? በቀደመ በረራ ወደ አሜሪካ
ሰው በጣም እሺ እንግዲህ ላስቸግር ስለ አሜሪካ ምንም ማውቀው ነገር የለኝምና ጽፈ ብታመጣልኝስ ጽፌ ስለ አሜሪካ ላምጣልሽ እሺ Thank you very much. ደሞ አመጣልሻለሁ አረሰው ብላ ጻፍ አድርጊ ዝርዝር አድርጊ ከመቼውም የባሰ ማልወጣው ትልቅ ችግር ውስጥ ገብቻለሁ። አንደኛ የማኪት አሜሪካ ልትወስዳት ሳይሆን አይቀር። ምንድን ነው የምታወራው? ሁለተኛ እና ዋናው አንገብጋቢ ጉዳይ ስለ አሜሪካ መረጃ ዝርዝር ሁኔታ ያውም ዝርዝር ሁኔታ ጽፋ አምጣልኝ አላለችኝ? ያንተ ልጄ ቀላል ነገር ነው። ዛሬ ማታ እራት እንብላ አላለችኝ? ምን አንተማ ፈሽታ ላይ ነህ። አንተማ ደስታ ላይ ነህ። ነው እሺ ነው ደስ ምን ሆነ ነው? አይ ተጫውች ምን 10 ጊዜ ተጫውች ስለኛለህ? እንደ ቤትሽ ከትላንት ዛሬ ቤትሽ አልክሳው መስለኝ ነበር የመጣሁት። ምን ይመስላል በእናታችሁ አልጫ አሹ አብረን እናሳልፍ እኮ ነው ያለችን። ገብቷል? እራት ብቻ አይደለም አብረን እናሳልፍ፣ በዛው እንደርም ሊሆን ይችላል። ሚስተር እስቲ ወንበር አምጪ። አረ ጉዳዩ በጣም በቃ አጣዳፊ ስለሆነ ነው። እንዴት ያለ ድዊ ነው የገጠመህ? እስቲ እንደው ያለብህን ችግር ንገረኝ እንድገልጥልህ። እንዴት ተብሎ ይነገራል? በጣም እኮ አትፍራ፣ አይዞህ ንገረኝ። ነገሩ የሚያሸማቅቅ ነው። የሚሸማቅቅ? አዎ ባፍታ ድራሹን አጠፋዋለሁ እኮ። ችግር በቃ አገሩ ሁሉ የሚወራው እኮ ስለርሱ እኮ ነው። የትኛው እግርህን ነው? የትኛው እግርህን ነው? እግር አሉት እምቢ ዛገሬ ብሎ ዘራፍ ብሎ አልዘምትም አለኝ። ባንዳማ አንገቱ መቁረጥ ወይም አስሮ መግረፍ። ምን ሆነ ያስሩታል? ሲጀመር እኮ ተሳስሯል እኮ ነው ምሎት። ምን ይታሰራል? አንተ ሰው ልክ ነህ እንዴ? አይዞህ ተረጋጋና ንገር። ችግር የለም። አልታዘዝ አለኝ እኮ ነው ምሎት። እንዴ የትኛው ልጅ? የሚያበርደው ነው የፈለከው? አልታዘዝ ያለኝ ልጄ ሳይሆን ምን ነው ይሄ ዝርዝሮት ላይ ሰንፈ እንዴ? ታዲያ ዙሪያ ጥምጥም ምን አስከደ? ምን ላርክ ስንፈተው ሲብ ይሄው እርሱ ራሱ ተነፈሱት። ለመቼ ነው የምትፈልገው? ዛሬ ማታ። አዎ ዛሬ ዛሬ ማታ ይደርሳል። ወይ ስሞትሉት እርሶ ብቻ ነው ተስፋዬ። እንደው ስሞት ከጉድ አውጡ። እሺ የአስቸኳይ ክፈልና ይሞክራል። ገና ሊሞክር። አረ ስሞትሉት። እሺ ስንት ነው? ስንት ነው ዋጋው? 5100 ብር ብቻ። 5100 ብር ብቻ? አነሰ? አዎ በጣም። ቆይ ስማ፣ መድኃኒቱ ከዱባይ ነው እንዲያስቀመመመጠው ወይስ ከኮርማ ላይ ነቅለ ለሌሊት ተክልልኝ? 5100 ብር ምን ይመስላል? በእናትህ መጋኛ አይከል
ባፍሽ አልተናገርሽም ማለት እኮ አልወጣሽም ማለት አይደል? ምን ልርዳሽ? ችግር የለውም እንዴ ችግር የለውም። ችግር ማሳለው ነው። እዚህ ባለባዜና ባለባዛ የተተለተላችሁ ቅድም ታሳጭ ይቅርታ የተግባባን አልመሰለኝ። እኔ ድሮስ አንቺ ጋር ማን ይግባባል በላሽ? 5100 ብር ይለኛል እንዴ? ልክ ሚሳኤል አስወንጭፍልኝ ያልኩት አይመስልም? አሁን እሺ ምንድን ነው ስንት ይሉኝ ይሆን? እዚህ ደግሞ እሺ ደግሞ ምን ብዬ ነው የምጠይቃቸው? ሲሳይ ደግሞ ምን ልትለኝ ይሆን? ሄሎ ሲሳይ፣ ስማ ቢሮ ውስጥ ምን እየተሰራ እንዳለ ልነግረኝ ትችላለህ? ያስቀመጣችኋት ባለጌስ ማነች? ማን? አረ ምንም አዲስ ነገር የለም። ምንም አዲስ ነገር የለም ስትል ትንሽ አታፍርም? ለችግራችሁ በደረስኩ ይሄ ነው ምላሹ። በጣም ነው አረ ሲሳይ ማረ ምንም አይደለችም እንዴ? ምንድነው የምታወራው ሲሳይ? ለማንኛውም ስመጣ እንነጋገራለን። አረ ሲሳይ ወይስ አሹ ስለሚያከ ጻፍልኝ ነገር ዛሬ የሚሰጠኝ ወረቀቱን ለማግኘት ነው ወይስ አሹን ለማግኘት እንዴት ይችኩሽ? አንቺ ደግሞ ችግር አለብሽ። ባይሆን ለማታ ጨዋታሽ ተዘጋጅ። እንዴ አለቃሽ ዛሬ መጣይል እንዴ? ምን ልለው ነው አንቺ ሄድሽ? አማታ ምናምን በዩ እንዴ ማለት እንዴት ነው አማታ ምናምን ነው? ጸጉር ቤት ልገባ ነበር። እራት ግብዣው ቤት እናርገው። ኦኬ ሰፈር ስልክ ደውልልኝ። እሺ ቴንክ ዩ አሽ ውሎ ይባላል እንዴ? ውሎ ጥሩ ነበር። ውሎ አንቺ ሰው ልወጣ ታውቂያለሽ? መሸ መሰለኝ። እንዴ ብንሄድ አይሻልም? አሁንማ መሸ። ባይሆን መኝታን ያዝና ነው። ምን ነው
ቅር አለ? አይ ችግር የለውም። መጣሁ። ወዴት? መኝታ ማን እዚህ ባኞ ቤት ምናምን መጣሁ። እኔ መጠጥ እኔም እንኳን ጠጣ ላንቺ ለመቸገር እንደተፈጠርኩ ማን ያውቃል? ማለት ለኔ ብቻ ነው ወይስ ሌሎችም ጭራሽ ይጨምራል? በተለይ ላንቺ በተለይ ለኔ እኔ አሁን ካንቺ የምፈልገው ዝም ብለሽ እንድታዳምጪ ዝግጁ ነኝ። እኔ ላንቺ ካለኝ ጥልቅ ፍቅር የተነሳ በተደጋጋሚ ቀርቤ ላናግርሽ ብሞክርም አንቺ ግን በማመናጨቅ ፍቅሬን የምትቀንሹ መስሎሽ ይባሱኑ ፍቅሬን ጨመርሽ። እና አስጨርሽኝ። እንድታናግሪኝ እንድትቀርቢኝ ብዬ ያልሆንኩትን ሆኜ ቀረብኩሽ ማለት ማኪ እኔ ኤጀንሲ የሚባል ነገር የለም። ጉዞ የሚባለው ተረት ሌላው ቀርቶ ይሄን ወረቀት እንኳን እኔ አልጻፍኩት። ምክንያቱም እኔ ማንበብና መጻፍ አልችልም። ውጣልኝ! ጉዞሽ በእህትሽ እንደሚሳካልሽ ተስፋ አደርጋለሁ። ሰላም
50 ብር ሰጥ የጻም ዚያረም ነው እስቲ እኔ ማለት በተለይ አጅብ እኔ ማረኩ እኔ ሰሞኑን እዚህ ቢሮ ግን ምን ሲደረግ ነው የሰነበተው? እኔና እሱ መጀመሪያ ምናካት ነበረችና እዚህ ልክ አንተ ላይ ስራ የጀመረ ሰሞን ሌባ ዝም በል ራስሽ ነሽ ሌባ። ልቤን የሰረቅሽው እሱን ለማስመለስ ወይ አጭበርብሬያለሁ ወይ ሰርቄያለሁ። እኔ የምታገኝ መስሎ ነበረ። በአሜሪካ የመጣብኝ ልበር ነው። ደህና ግቢ ብዬሽ እላገባለሁ። ያርግልሽ። ምን እንደሚያናድደኝ ግን ታውቂያለሽ? የእንዳንቺ አይነቱን የውጭ ሀገር የመሰለ ስሜታችሁን ሳስበው ምን እንደሚሰማኝ ታውቂያለሽ? ያው ያንገበግበሃል፣ ያንቀጠቅጣል፣ ያ ምን ይሰማሃል? ልክ ነሽ። እንደሱ ግን የሚሰማኝ ስላልተማርኩ እንዳይመስልሽ። ተው እንጂ ጀድ አገራችን ስንት ያልተማሩ ታሪክ ሰሪ ጀግኖች እንዳሏት የዘነጋሽ መሰል። እሱን ለማወቅ ደግሞ ፊደል መቁጠር አይጠበቅም። ሀበሻዊነት ብቻ ይነግረኛል። እባክህ ታዋቂ ያትቀባጥር ዝም በል። እነዚህ ታሪክ ሰሪዎች መቃብራቸውን ፈንቅለው ተነስተው እንዳንቺ አይነቷን የውጭ ሀገር የመሰለ ስሜታችሁን ቢያዩት ለዚች ሀገር መሞታቸውን ሲያስቡት ምን ያህል እንደሚሰማቸው ሳስበው ነው ጭንቅላቴን የሚያመኝ። ስማ አንተ ሴቶኛ ስሜቴን ስለገለጽኩ ነው ለጎልታኝ ተቆጥ ዝም በል እባክህ። ለነገሩ ከእንዳንተ አይቶ አጭበርባሪ እግዚአብሔር ገናል። ይኸውልሽ ሴና እርግጠኛ ባልሆንሽ ነገር ጥለሽኝ አትሂጂ በእናትሽ። ተው እባክህ። ከአጭበርባሪ መቼም ቢሆን እውነተኛ ምላሽ ተገኝታለች። ባለጌ ነው። ይሄ ነው እውነታው። እንግዲህ በጣም ያሳዝናል። ለመሆኑ ግን የአሁኖቹ ሴቶች ለሰርቱ የማሳመን ድራማ ስንት ጠየቋቸው ይሆን? ከአንተ አፍ የወጣው ሲሳይ ያለ ፍቃድህ እኮ ላጠፋነው ጥፋት ይቅርታ ጠይቀናል። እሱንም ቢሆን ስለ ፍቅር ጨንቆን ያደረግነው ህመሙ ከጠናበት አሳክመው ካልከኝ ገንዘብ ላይ ህመሙ ፍቅር ስለሆነና ለፍቅር ስል የተወሰነ ወጪዎች ይችላል። ነገር ግን ለማንኛውም ያዘው ካልከኝ ብር ላይ ማየት ትችላለህ። ሽራፍ ሳንቲም የሚለቀው ሌላው ጎደለብኝ አጠፋችሁ የምትለው ነገር ካለ ለማንኛውም ልጠይቀህ ትችላለህ። ከመዘገብናቸው ሴቶች ሽራፍ ሳንቲም ስላልተቀበልን ሀሳብ ነው እስከ ዛሬ ላደረግክልን ነገር እናመሰግናለን። ምንድን እናንተ በችግራችን ጊዜ እንኳን አትረዱንም? በቃ ያለንበት ሁኔታ ተረዱናል። ተውን እንዴ ተውን። በቃ ይሄ መልሳችሁ? ያዳው እስኪ ጁም ጦታ በብል ምንድን ነው? ጦር ቢጤ ነች ቀለም ባይዘልቀኝ ነው። እሺ አሁን የከተሜ ልጅ ሆነ ነው ሳትማር የቀረ ክፋት ሆነ። ይሄ ምንድን ነው የምትለው? አለመማር ያም ምን አባ ነው የምትለው? አቡዬ ምን አባ ነው የምትለው? አቡዬ የመለው አሽኑ እንዴ አንተ እኛም እንዳንቺ እንወዳታለን።
ወዳታለሁ እኛም እንዳንቺ ወዳታለሁ ወረቀት አውጥቶ አንብብልኝ ይለኛል እንደማይ አንተ ተማር አትማር ምናም በምን ያውቃል የት ያውቃል እሱ ግን አሹ ይሁሉ ጊዜ ቆይ ምንም ፊደል አልቆጠርክም አይደል ቆይ ለምንድን ነው ያልተማርከው ግን ወይ መማር እኔ ራሴን ሳቀው ጎዳና ላይ ነው ያገኘው ትንሽ ከፍ እንዳልኩኝ የቀን ስራ እየሰራው ሳልንቅ ራሴ ነኝ እንደ አባትም እንደ እናትም ሆኜ ራሴን ያሳደግኩት እግዚአብሔር ይስጣውና አንድ ሰውዬ መታወቂያ አውጥቶልኝ ቡና ቦርድ ተቀጠርኩ ከዛ በኋላ እንደ ሰው እኔም ቀና ብዬ ቤት መከራየት ቻልኩ በመቀጠል እናንተ ወዳጆቼን አገኘኋችሁ እንደዘገየው ይገባኛል ግን አሁንም ቢሆን ምክንያቱም መስማት ፈልጋለሁ ራስሽ በሴትነት ስሜትሽን በግልጽ ስለነገርሽኝ ተቆልዬ ሳይሆን በቃ ያንቺን ስሜት ለመጠበቅ ነው እንደዛ ያደረኩት ማለት በቃ በጣም ተጨነቅኩኝ በጣም ብዙ አሰብኩኝ ግን ስሜትሽን መጉዳት ስላልፈለኩ ነው ጥዬሽ ሄድኩት ግን እኔም ያው እወድሻለሁ እኔ ማለት በቃ ከሴት ጋር ግን በቃ እዚህ ዓለም ላይ መፍትሄ የሌለው ችግር የለም አፈቅራለሁ እኔ ራሴን ሳቀው ጎዳና ላይ ነው ያገኘው ትንሽ ከፍ እንዳልኩኝ የቀን ስራ እየሰራው ሳልንቅ እንደ አባትም እንደ እናትም ሆኜ ራሴን ያሳደግኩት ያሳዝናል በጣም ለማንኛውም ታለም ደውላ ነበር ምን አለች አግብቶ የሚሄድ ሰው ተገኝቷል እሷ ደግሞ ጠቅላላ ትመለስ ነገ ውሳኔሽን አሳውቀኝ ብላኛለች ታዲያ ምን ማሳወቅ ያስፈልጋል ያንቺ ሐሳብ እንደሆነ ታወቀ የኔ የሚሉት ዘመድ የሌላቸውን ሰዎች ብታስተው ይኖሮ ወንድም የለኝም ብለሽ አታማርልኝ ስንት ያልተማሩ ታሪክ ሰንጀሮች እንዳሏት የዘነጋሽ ባክናው ያስተዋል ዝም በል እሱ ለማወቅ ደግሞ ፊደል መቁጠር አይጠበቅ ሀበሻዊነት ብቻ ይደል በቃ ተወኝ በቃ እንዳትናገረኝ ከዚህ በኋላ ስለሷ እንዳታነሳብኝ ስለናንተ ደስ ብሎ የሷን አይን ግን ዳግመኛ ማይታ ምንድነው ቆይ ምንድነው እግዚአብሔር ይመስገን ምንድነው ጭቅጭቁ ሰማላችሁ እዚህ ቤት ስትገቡ ሁለት ነበራችሁ አይደለም አሁን ግን በሐሳብም ቢሆን
ሁለት ሴቶች አብረዋችሁ እንደሚኖሩ የተረጋገጠ ነው። ስለዚህ አስክዬ ካሁን ወር ጀምሮ የቤት ክራይ ጨረሱ። እኔን ደግሞ አድምጡኝ በደንብ። ከዚህ ወር መጨረሻ አይደለም ከዚህ ደቂቃ በኋላ ቤቱን እለቅልዎታለሁ። ለኔ ፀሐይም ዶፍም ዝናብም ብርቅ አይደሉም፣ ዘመዶቼ ናቸው። ያስኩ ለምን አይተውልም? በቃ ያሹ ነገር እንደሆነ አብቅቶለታል። ላይመለስ ሄዷል። በቃ ማኪ በጣም ዘግይተሻል። አሹ ላይመለስ ሄዷል። ወዴት ነው የሄደው? እሱን እሱ ብቻ ነው የሚያውቀው። ወስድሻለሁ ያልኩሽ ቦታ ሲከፋኝ የሚያሰኝ አሹ ምን ቀረሽ ከኔ ደግሞ? አሹ አንተ ብቻ ነው የቀረኝ። የኔና ያንቺ ጉዳይማ ያበቃ ነገር ነው። አሹ እኔ ለማግኘት የተሳሳተ መንገድ ብትሄድም ብዙ ነገር አስተምረኸኛል። እኔማ መሀይም ደደብ ነኝ። ምን ላስተምርሽ እችላለሁ? አሹ የፍቅር አስተምረኸኛል። ሄው ምንድነው ወረቀትሽ መጣልሽ? አንተ ፍቅር እንዳስተማርከኝ እኔ ደግሞ ፊደል አስተምራለሁ። አመሰግናለሁ። አርፍደሻል። አሹ አግብቶ ሊወስደኝ የታሰበው ሰው አስቀርቻለሁ። እታለን ልትመጣ ነው። ምንም ብትይኝ አልሰማሽም። አሹ አንተም እኔም ተሳስተናል። ዳግም መሳሳት የለብንም እኮ። እንዳንሳሳት መለያየት አለብን። የኔ እናትና አባት እንደተለያዩ እንዳትለያዩ። አሁን ላይ ማቢ አሹ አይተው እኮ ማወቅ ትችላለህ።